እንግዳችን ዘማሪት ማርታ ኃይለሥላሴ ትባላለች። ምን ተይዞ ወደ አምላክ ቤት ጉዞ። ዘማሪት ማርታ ኃይለሥላሴ ተወልዳ ያደገችበት አጥቢያ አዲስ አበባ ቦሌ መድኃኔዓለም ነው። በዝማሬ አገልግሎት በርካታ አመታትን አስቆጥራለች። አሁንም እያገለገለች ነው የምትገኘው። ዘማሪት ማርታ በተለይ በንስሐ መዝሙሮቿ ትታወቃለች። ዘማሪት ማርታ ኃይለሥላሴ በሀገር ውስጥ ከከተማ እስከ ገጠር ባሉ ቤተክርስቲያናት እንዲሁም በውጭ ሀገር በተፈለገችባቸው ቦታዎች በራሷ ወጪ በመገኘት በዝማሬ የምታገለግል ጽኑ የቤተክርስቲያን ልጅ ናት። በዕፀ መስቀል ላይ በዚያ አደባባይ አምላክ ሆይ ጌታ ሆይ መከራዬ ሆይ። ወደ መዝሙር አገልግሎት እንዴት ገባሽ? መዝሙር አገልግሎት የጀመርኩት ከሰንበት ትምህርት ቤት ነው። ዘማሪት ማርታ ኃይለሥላሴ ብዙም እንዲታወቅባት ብዙም እንዲነገርባት ማትፈልጋቸው አርአያ ሊሆኑ የሚገቡ ክርስቲያናዊ ተሳትፎችም አሏት። ልዩ ምስጋና አላት ያሉ በርካታ ያንቺን ዝማሬዎች የሚወዱ ተመልካቾች እስቲ ስለ መጥምቀ መለኮት ቅዱስ ዮሐንስ አንድ ነገር በይን እስቲ። ዮሐንስኔ ሃሎ ያጠምቅ በሄኖን ዮሐንስኔ ሃሎ ያጠምቅ በሄኖን ያጠምቅ በሄ። ድንግል የዛን ጊዜ ሐዘንሽ በረታ በይን እስቲ። ድንግል የዚያን ጊዜ ሐዘንሽ በረታ በመስቀል ላይ ሆኖ ልጅሽ ሲንገላታ በመስቀል ላይ ሆኖ ልጅሽ ሲንገላታ ተጠማሁ እያለ የዚያን ጊዜ ሲናገር ልጅሽ ታዲያ እንደምን ቻለው ወላድ አንጀትሽ ታዲያ እንደምን ቻለው ወላድ አንጀትሽ። እንዳው ዘማሪት ማርታ በምታገለግይባቸው ቦታዎች በሙሉ በጣም ሽፍንፍን ብለሽ ነው። ፎቶ የሚያነሱ ባለሙያዎችም ቪዲዮ የሚቀርጹ ካሜራማኖችም ታስቸግራለች ይላሉ። እንደው ይሄ ከስርዓቱ አንፃር ነው ምንድነው? እሱን እስቲ ንገሪን። እንደው ሴት ልጅ ትከናነብ፣ ሴት ልጅ በጉባኤ መሀል አትናገር ጳውሎስ ላይ ያሉትንም ያስተምሩናል። ከዛም ባለፈ ደግሞ አውደ ምሕረት ላይ ቆሜ ሰው እያየኝ መዘመር አልችልም። ባለሙያዎቹ እባክሽን እንደው አስቸገርሽን ብለው ሻያቁም እንደው ያው ይላሉ፣ ግን አሁን ለምደውታል። ከሌሎች አገልጋዮች ደግሞ ትንሽ የምትለይበት አንድ መልክ አለሽ። የትኛውም አገልግሎት ቦታ ላይ አገልግሎት በምትጠሪ ጊዜ ትገኛለሽ። የምትገኙ ግን በራስሽ ወጪ ነው። ዘማሪት ማርታ ሀብታም ስለሆነች ነው እንዴት ነው?